አቡበክር ስዲቅና ነቢያችን ሰለላሁ ዐለይሂ ወሰለም ከቁረይሽ ሸሽተው ጋሩ ተውር የሚባለው ዋሻ በተደበቁበት ቀናቶች ውስጥ እዛ ዋሻ እንደገቡ ያ ዋሻ በእባብ የተሞላ ዋሻ ነው። እባብ እንዳይነድፋቸው ቀድመው እንደገቡ በጨርቅ በጠጠር መደፋፈን ጀመሩ ቀዳዳዎችን። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ጭን ላይ ደገፋሉ፣ ደክሟቸው ነበር። አቡበክር ስዲቅ ግድግዳዎችን ሲመለከቱ አንዲት ቀዳዳ ተመለከቱ። ያ ቀዳዳ ምናልባት እባብ ወጥቶ ረሱል ሰለላሁ ዐለይሂ ወሰለም ሊያጠቃቸው ይችላል ብለው ፈሩ። በምን ይድፈኑት? እጃቸውን ወሰዱና ሳጡት እዛ ቀዳዳ ውስጥ። ከዛ ትንሽ እንደቆዩ ረሱል እንቅልፍ ላይ ናቸው። ጫናቸው ላይ እባብ ከውስጥ መጣና አቡበክር ስዲቅ ነደፋቸው። አቡበክር ስዲቅ ቻሉት፣ ሰውነታቸው ተቀያየረ። አሁንም ቻሉት፣ ረሱል ሊነቁ አልፈለጉም። ከዛ ሰውነታቸው በጣም ሲቀያየር እንባቸው ጉንጫቸው ላይ ወርዶ ከነብዩ ሰለላሁ ዐለይሂ ወሰለም አካል ላይ ጉንጭ ላይ አረፈ። ነብዩ ሰለላሁ ዐለይሂ ወሰለም ደንግጠው ተነሱ። فقال يا أبا بكر ما لك؟ من هونك انت أنت أبو بكر አሉት። فقال يا رسول الله أنت الله ملكتنيا እባብ ነደፈኝ እጄን፣ ታዲያ አታነቃኝም እንዴ አንተ አቡ በክር? فقال يا رسول الله كرهت أن أوقظك لا نكح ጠላው፣ አንተ ደክመሃል እረፍ ብዬ ነው። الله أكبر أي حبنا ነቢያችን ሰለላሁ ዐለይሂ ወሰለም ያን የተነደፈውን ቦታ ዱዓ አድርገው አሹት። አላህ ወዲያው ሸፋዓ ሰጣቸው። يقال عن بعض التابعين عند سلان ታላቅ ታቢዒን ሲናገሩ ዘጋቢዎች ምን ይላሉ? ሰው ጓደኞቹ ጋር ተሰብስበው ያለቅሱ ነበር። እነዚህ ትልቅ ዓሊም ጓደኞች ተገርመው ጠየቋቸው፣ ምን ነው የሚያስለቅስህ አንተ? فقال ምን አለ ነቢያችን ሰለላሁ ዐለይሂ ወሰለም አቡ ጣሊብን ሲያግዛቸው የነበረውን አጎታቸው አቡ ጣሊብ እንዲሰልምላቸው ይፈልጉ ነበር። ሳይሰልምላቸው ከዱንያ ወጣ። አቡ ጣሊብ አላ ሚለቲ አብዱል ሙጠሊብ ብሎ ወጣባቸው። ነብዩ ሰለላሁ ዐለይሂ ወሰለም ያኔ ባለ መስለሙ ልባቸው ተሰብሯል። ምን ነው አቡ ጣሊብ ሙስሊም ሆኖ እኔ ካፊር ብሆን ምን ነበረበት? አላሁ አክበር። ራሱን ለኩፍር ያጫል። ምን ነው ዛጋ ነብዩ ሰለላሁ ዐለይሂ ወሰለም ባለ መስለሙ የተሰማቸው ሐዘን አለ። ያ እንዲሰማቸው አልፈልግም። አላሁ አክበር። اللهم نسألك حب نبيك። ምን አይነት ጥልቅ ፍቅር ነው የነበራቸው ወላሂ። እኛስ እንዴት ነን? ይህ ከኹበይብ የምንማረው አስተምህሮት ለነቢያችን ጥልቅ ፍቅር